ሰማኛለህ? ሮቤል ሳራ የት እንዳለች ንገረኝ። አላውቅም። በደንብ ታውቃለህ። ንገረኝ ሮቤል። አላውቅም አይደናት። ነግሬሃለሁ። ለመጨረሻ ጊዜ ነው የምጠይቅህ። ንገረኝ። ወንድሜ አላውቅም። ባውቅ ለምን ዋሻለሁ? አላውቅም። ለበለዚያ በደንብ አሰቃየ። እባክህ ወንድሜ፣ እባክህ ወንድሜ። ወንድሜ አበለኝ። ያለበለዚያ አነቄ ነው የምገልህ። ሳራ የት ነች? ንገረኝ እባክህ ወንድሜ። እኔ ምንም አላውቅም። ለምን አትረዳኝም እንዴ? ጥሩ እዛ ከሆነ ሮቤልን ገደለው። ሮቤል አድና ምንድን ነው የተፈጠረው? ክፈትልኝ። አየሽ፣ እንኳን ደስ አለሽ። የዚህ ሁሉ ችግር ፈጣሪ አትይሽ። እየነገርኩሽ ለዚህ በቁልሽ እለለ በይ እንጂ አንቺ ዞር በይልኝ። ወሬሽ እንዳለ ክስ ነው። መፍትሄ መናገር ካልቻልሽ ዞር በይልኝ። አታናግሪኝ። አይደለም አይደለም በተናገሪያ እየፈራው ሲል ስልክ እጅ ነው። እኔ ምን አደረግኩኝ? ቆይ አንቺ አምሽል እንዴ? ለምትናገሪው ነገር አይምሮሽ ኃላፊነቱን እንዲወስድ አድርጊ። ይኸው ሚራ የሮቤል ፍቅር ያንከባርራታል። አድናል ሮቤልን ማሰቃየት ቀጥሎበታል። ሉሃና አሁንም መማጸኗን ቀጥላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ጀምሩት እያልኩ ተወዳጁ ድራማ ሉሃና ቀጣዩን ክፍል ይዘንላችሁ መጥተናል። ሉሃና በጣም የሚያጓጓና የሚያሳዛ ድራማ ሆኗል። አሁን ይሄን ይመስላል ቀጣዩ ክፍል። ሉሃና አሁንም በሩን እየቆረቆረች አድናል በሩን ክፈትልኝ፣ ምንድን ነው የተፈጠረው? ብዙ ልጆች እንወልዳለን፣ ለምንድን ነው ማትከፍትልኝ? ችግሩ ምንድን ነው? በወንድምህ ላይ ምንም አይነት ጭካኔ እርምጃ እንዳትወስድ እያለች መማጸኗን ቀጥላለች። ሚራ ልትሄድ የነበረችው ጓዟን ሻንጧን ሰብስባ ልትሄድ የነበረችው ጥይቱ ሲተኮስ ተመልሳ፣ ሽጉጡ ሲተኮስ ተመልሳ ሮቤል ምን ሆኖ ነው ብላ ከሉሃና ጋር ሰጣ ገባ ውስጥ ገብታለች። በመሆኑም ከትንሽ ቆይታ በኋላ በበሩ ስር ደም ሲወጣ ሉሃናና ሚራ ያዩት ነገር በጣም የሚያሰጋ ስለሆነ ሉሃና ራሷን ስታ ወድቃለች። በዚህ አጋጣሚ ሚራ እየቆረቆረች አድናል ሉሃና ራሷን ስታለች። በሩን ክፈትልኝ፣ ምንድነው የተፈጠረው እያለች በመደብደብ በሩን ከፈተለት አድናል። ሉሃናን እያንዘፋዘፈ ወደ መኝታ ክላስ ይዟት ሄደ። አድናል እንደተለመደው ከባል ከውሽሜ የምትለው ሚራ ውሽማዋን የምትመርጠው እሷም ወደ ሮቤል ሮጣ ሄደች። ደግፊኝ፣ ከዚህ ጉድ አውጭኝ፣ ጉድ ሆኜልሻለሁ፣ በጣም ታመም ያለው የሮቤል መማፀን ነበረ። ሚራ እኔ እየለመንኩ ስንት እያልኩ እኔ አልታይህ አልኩኝ፣ እየሄድክ እየተሸቆጥክ ከዚች ከሉሃና ጋር መዘዝህን ይዘህ ትመጣለህ። ምንም ላረግህ አልችልም። ከዚህ በኋላ የራስን ምርጫ የመረጥከው ነው ለሮቤል የመለሰችለት መልስ ነው። ሉሃና ራሷን ስለሳተች አድናል ሉሃናዬ ምን ሆነሽ ነው የኔ ቆንጆ ንቂ፣ ምንድን ያጋጠመሽ? በመማፀን ላይ እያለ ከትንሽ ደቂቃዎች በኋላ ሉሃና ራሷን አወቀች። አድናል ምንድን የተፈጠረው? ወንድምህን ገደልከው ወይ? ምንድን ያየነው ደም? ኧረ ተው ማለት አድናልን ትጠይቃለች ሉሃና። አድናል እኔ አልገደልኩትም ወንድሜን፣ እኔ ራሴን ጸጸት ውስጥ መቀት ሰው አይደለሁም። ደምቶ እኮ ደሙን አይቼዋለሁኝ። ምንድን ነው የምትዋሽኝ? ደማ ማለት ሞተ ማለት ነው ወይ? እኔ ትንሽ ነው በሽጉጡ ጨረፍ ያደረግኩት፣ መግደሌን ለማሳየት ያክል ነው። ስለዚህ እኔ አልገለሁም፣ እውነቱን ብቻ እስከሚናገር ነው። እኔ ውሸት ሰለቸኝ ደከመኝ የአድናል መልስ ነበር። በመሆኑም ተወው፣ ከዚህ በኋላ ለእኔ ብለህ አትሰቃይ፣ ተወው፣ ከዚህ በኋላ ምን ያደርግልሃል የኔ ቆንጆ የኔ ማር እያለች አድናልን መለማመጥ ያዘች ሉሃና። አድናል ግን ከጀመርኩበት ወይም ከአሁን ካየሁት ነገር ምንም ነገር የሚመልሰኝ የለም። መጨረሻውን ማወቅ እፈልጋለሁ። እንግዲህ እሱ መጨረሻ ሳራን ማወቅ ነው። ሳራን ካወቀ ደግሞ ሉሃና አገባሃለሁ ስላለችው ሉሃና እጁ ማስገባት ይፈልጋል። ያለው ነገር ይሄ ነው። ሉሃናም ግን ሳራን ባታገኝ ራሱ አግባይ ብለዋለች። እንግዲህ ሚራ ትውለድ፣ ብዙ ዝበብ ነው ያለው። ዝባዝንኬ ነው ቤቱ ውስጥ ምንም የተጣራ ነገር ስለሌለ ይመስለኛል። እንግዲህ እኔ የምጠረጥረው ሚራ እርጉዝ አይደለችም ብዬ ነው የማስበው። ምክንያቱም የሚራ ድራማ
ድራማ ብዙ ስለሆነ ማለት ነው። ሮቤል እንደምንም ደጋግፋ ሚራ ወደ ውጭ ወደ ሆስፒታል ይዛው ልትሄድ ብላ ነበረ። ስልክ ይዛ ነው ያለልሽ፣ ሲም ካርዴን አስገቢው ደውይላቸው ብሎ ከደወለችና ሲም ካርዱን ካስገባች በኋላ ደጋግፋ ከቤት ልታስወጣው ስል አቶ አድናል በር ላይ አገኛቸው። መልሺ አስገቢ፣ ማነው አስወጪ ያለሽ? ማከም ከፈለሽ እዙ ማከም ትችያለሽ። ስለዚህ ከዚህ በኋላ እንደ እጅሽን ትልቅ እንዳታረጊ፣ እሱን አስወጥተሽ ወደ ሆስፒታል ከወሰድሽው ቀጣይ ያንቺ ተራ ነው የሚሆነው ብሎ አስጠንቅቋታል አድናል። ቢሆንም እኔ ለፖሊስ ነው የምደውለው፣ እጠቁማለሁ፣ ጠቁሚ፣ ችግር የለውም፣ ቀጣዩ ያንቺ ተራ ነው። ይህን ነገር ማድረግ ካልቻልሽ ደግሞ አንቺንም እንጨርሻለሁ ብሎ አድናል ሚራን አስጠንቅቋታል። በመሆኑም ሮቤልን ደግፈንልኝና አብረን እናስገባው ስትለው ራስሽ ደግፈሽ ነው ያስወጣሹ፣ ደግፈሽ እንዳስወጣሹ ደግፈሽ አስገቢ ብሎ አድናል ተስፋ ቆርጦባታል። ሮቤል እንደምንም ተደጋግፎ መኝታ ክላስ ከገባ በኋላ አሁንም አድናል ሮቤልን መከታተል ይዟል። ሚራ በጣም አዝናለች። አድናል በመሳለቅ ይመስል ምን ነው ውሽማሽ ተጎዳብሽ እንዴ አከምሽው እንዴ እያለ መጠየቅን ያዘ። አድናል በልጃችን ይሆንብኝ፣ ከዚህ በኋላ በድያለሁ ብዙ ነገር ይቅርታ፣ ስለዚህ ይቅርታዬን ደግሞ ተቀበለኝ። ልጃችን በሁለት ጸጸት መካከል እንዲወለድ አልፈልግም፣ ለምን እሺ አትለኝም? የሚራ ምጻኔ ነበረ። አድናል ተስፋ ቆርጦ ስለነበረ ከዚህ በኋላ በር ዘጋ በር ላይ በማንኳኳት ራስሽን አታድክሚ፣ ይቅርብሽ፣ አንቺ ነሽ ብዙ ጊዜ የበደልሽኝ፣ በቁስሌ ላይ እንጨት እየለቀቅሽ አደማሽኝ፣ ብዙ ነገር አሰቃየሽኝ። ከዚህ በኋላ እኔ ምንም የሚቀየር ነገር የለኝም፣ ያንቺ ይቅርታ የውሸት ነው። ከዚህ በኋላ ላምንሽም ልቀበልሽም አልችልም። ምክንያቱም በሁለት ውሸታም ቦሊ ኳስ መካከል የተጫወታችሁብኝ ነው። እኔ ምንም ማድረግ አልችልም፣ ፈጣሪ እውነቱን ያውጣው ብሎ ተስፋ የቆረጠ ይመስላል አድናል። ምስኪን አድናል ያሉትን ሁሉ የሚቀበል ያየውን ሁሉ ዝም ብሎ የሚያምን ፎርጅም ይሁን ኦሪጂናል ምንም አጣርቶ የማያይ ግራ ቀኝ ብሎ የማይመለከት በስ እንደ ጋሪ ብቻ ወደ ፊት ለፊት የሚሄድ ነው። ቀኝና ግራውን ቢመለከት ኑሮ የሚጎዳውንና የሚጠቅመውን ምንና ምን አለመኖሩን ያውቅ ነበር። ነገር ግን አንዴ ሲቀጡት በሁለተኛው አይማርም። ሁለተኛም መልሰው ይቀጡታል። እውነቱን ሲያውቅ ራሱን መጸጸት፣ ሉሃናን ይቅርታ መጠየቅ ይይዛል ማለት ነው። አሁንም የሚገርመው ነገር ከሉሃና ጋር ያለው ፍቅር እንደደራ ነው። በመሀል ተጣሉ፣ ተኳረፉ ስንል መልሰው ታርቀው አንድ ላይ ይሆናሉ። ሉሃና ታመሻል፣ ደክሞሻል፣ ረፊ የኔ ቆንጆ ብሎ ካስተኛት በኋላ እንደምንም አባብሎ ረፊ ካላት በኋላ ምግብ ሰርቶ አምጥቶ እያጎረሳት ነው። ሚራ ይህንን ነገር ስታይ እረር ቅጥል ድብን ብላለች። ምክንያቱም ሉሃና ከመምጣቷ በፊት አድናል የሚንከባከበው እሷን ነበረ። በተለይ እርጉዝ ነኝ ብላ ከነገረችው በኋላ ሳራ ራሱ ሰራተኛ ብትሆንም እህታችን ናታያት፣ እኔ ነኝ ሰርቼ የማበላሽ፣ እኔ ነኝ የሚያጎርስሽ፣ ሽኮኮ የምልሽ ሁሉ ይላት ነበር። ሉሃና ከመጣሽ በኋላና ሳራ ከጠፋሽ በኋላ ግን ለሚራ ተገላብጦሽ ሆኖባታል። ጥላት ሆኖባታል። ባል ወይም ትዳር ሳይሆን ጥላትና ጥላት ሆኗል። ምክንያቱም ሁሉን ነገር እንዲያይና አይኑን እንዲገልጽ አድርገዋለች ሉሃና። ከዚህም በፊት ሳራ ለመናገር ፈልጋ ነበር። ነገር ግን ሚስጥሩ እንዳይወጣባቸው ስለፈለጉ ሮቤልና ሚራ ሳራን ገለዋታል። እውነት ሳራን ገለው ጥለዋት ነው ወይስ ቀብረዋት ነው? እውነት ሳራን ደብቀዋት ነው? ብቻ ለኛ ሚስጥሩ ሆኖብናል። ሮቤልን ለማትረፍ ስትል ሚራ የማታደርገውና የማትቆፍረው ጉድጓድ የማትሄደው ተራራ ሜዳ ገደል የለም። ብዙ ነገር ታደርጋለች። ሮቤል እኔ ስለምወድ ነው፣ ስለማፈቅርህ ነው፣ ስለማልቸከንብ ስለምታውቅ ነው እኔ ላይ የምትጫወትብኝ የሁል ጊዜ ነዛዚዋ ነው። ብቻ እንደምንም ብሎ አሚራ ግን ካፈቶ ሮቤልን ከቤቷ አስወጥቶ ሉሃናን እጁ ማስገባት፣ ትዳሩን በፍቅር መኖር ይፈልጋል። አድናል ቢሆንም አሁንም ወንድሙ ላይ ትኩረት አድርጓል። ሚራን እንደዚህ ሲል አስጠንቅቀቷል። በዚህ ሰሞን ውስጥ ከዚህ ከቤት የትም ንቅንቅ እንዳትይ ለምን ብላ ስጠይቀው እማቀው ነገር የለኝም፣ ይሄን ብቻ ነው የማቀው፣ ከዚህ ከቤት ግን ሰሞኑን እንዳትወጪ ብሎ አስጠንቅቋታል። ሮቤልን እያሰቃየ የሳራን ሁኔታ የሳራ ያለችበትን ቦታ ለማጣራት የቀጠለው አድናል አሁንም ወደ ሮቤል ክላስ ሂዷል። አንድ ነገር ጠይቀሃለሁ፣ እውነቱን ከተናገረ ከዚህ በኋላ አንተን አላሰቃይም፣ አንተን አልገልም፣ ወደ ፈለክበት መንገድ መሄድ ትችላለህ። ይሄ ያድናል ንግግር ነበር። ምንድነው የምትፈልገው ከኔ? እውነት የሮቤል ጥያቄ ነው። እኔ የምፈልገው
ሳራ የት ነው ያለችው? እጇ ጌጥንስ ከየት ነው ያመጣው? የአድናል ጥያቄ ነው። ሮቤል የሚናገረው ምንጊዜም ሁልጊዜም ውሸትና ውሸት መሆኑ የታወቀ ነው። ሮቤል አሁንም የሚለው ሳራ ሽጣልኝ ነው፣ እቃ ግዛ ብላይ ነው፣ ብቻ የባጤ ቁጡን ያወራል። አሁን ደግሞ ቀየስ አድርጎ ሚራናት እቃ ሰብራባት የእጅ ጌጧን የተቀበለቻት። አሁን ደግሞ ስበቡ ነው። አሁንም ወደ ሚራ ክላስ አቀና አድናል። ሁለቱንም በማስፈራራት ይሄዳል። ነገር ግን እውነቱን ለማግኘት አልቻለም። በእርግጥ አድናል ዞር ዞር ብትል ምንም ማድረግ አትችልም እንጂ ሚስትህ እጅ ስልክ ላይ አለላ ሳራ የት እንዳለች እውነት ገለው ቀብረዋት ነው ወይስ እንደ እውነት ሸሽገዋት ነው የሚለውን ማየት ትችላለህ። በሌላ ሁኔታ ስንመለከተው አሁንም የምትናገረው ሚራ እኔ ሳራን ያለችበትን አላቅም፣ እቃም ሰብራ ብሩን አልቆረጥኩባትም፣ ከኔ ጋም የለችም። ይህ የሚራ መልስ ነው። ሚራ አሁንም ይሄን ነው የምትመልሽልኝ? እንደዛ ከሆነ ሮቤልን እገለዋለሁ፣ ነገር ግን ጸጸቱ እንዳይገልሽ ወንድምህን ገደልሽው እያልሽኝ እንዳጨቀጭቅኝ። ከዚህ በኋላ እኔና አንቺ አብቅቶልናል። ይህ የመጨረሻ ንግግር ነው። ሉሃና አሁንም በፍራቻ ተውጣለች። ሁለት ወንድማማቾች በእሷ ምክንያት እንዳይጋደሉ ሰግታለች። ምክንያቱም ለምነዋለች አድናልን እንደ ጨከነና እንደ ቆረጠ ታውቃለች። ስለዚህ ከዚህ በኋላ ወንድሙን ገሉ እስር ቤት ይገባል ብላ በጣም ፍራቻ ውስጥ ነው ያለችው። አሁንም ሉሃና ወደ ሮቤል ክላስ በመሄድ ሮቤል ምን ሆና ነው? እውነቱን ለምን አትናገርም? ሉሃናን ያፍቅርሻለሁ ምን እልሻለሁ ብቻ የባቴ ቆጡኝ መቀባጠር ይዟል። ስለምትወደኝና ስለምታፍቅረኝ ነው አልደፍረኝ የመጣው። ይህ የሉሃና መልስ ነበር። ከዚህ በኋላ ጣገቤ እንዳትደርስ አንተ ውሸታም ነህ፣ ቀዳዳ ነህ። እኔ አንተን ከዚህ በኋላ ማመን አልችልም። የሉሃና መልስ ነው። አሁንም ተናዶ ሽጉጡን ይዞ ወደ ሮቤል ክላስ ያመራው አድናል ሮቤልን ለመግደል እየተንደራደረ ይመስላል። ሮቤልን በማሰቃየት ላይ ይገኛል። እግሩን ከጨለፍ ካደረገው በኋላ በጥይቱ ወይም በሽጉጡ ጨረፍ ካደረገው በኋላ በሱ በቁስሉ ላይ እስክሪብቶ የለቀቀ ማሰቃየት ቀጥሎበታል። አታሰቃኝ ወንድሜ፣ የማውቀው ነገር የለኝም፣ እኔ ምንም እውነት የለኝም የሮቤል ምጻኔ ነበረ። በመሆኑም ግን ቀበቶውን ፈቶ አንገቱን አንቆ ሊዘቀዝቀው ወይም ሊደፋው ሊገለው ተነስቷል። እንደተለመደው ውሸታሟና ተዋናይዋ ድራማ የምትችለው ሚራ አሁንም ተንደርድራ መታ ሮቤል ምንም አያውቅም፣ ሳራ እኔ ጋ ነው ያለችው። ይህ የሚራ ንግግር ነው። እውነት ሳራ ከሚራ ጋር ነው ያለችው ወይስ ገለው ቀብረዋት ነው? ለእኛም ጥያቄ ነው። ተወዳጁ የሉሃና ድራማ ይሄን ይመስላል እስካሁኑ ክፍል። በቀጣይ ክፍል እስከምንገናኝ ቸርን ሰንበት እያልኩኝ እንደተለመደው ላይክ፣ ሰብስክራይብ፣ ሸር እና ኮሜንት አድርጉ እንላለን። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። ሰላሙ አለይኩም ረህመቱላሂ ወበረካቱ።